ነክቶ መምሸቶ የማይቀር ነው የማታ ማታ ሁሉም የማታ ማታ ይሆናል የማታ ማታ የእስራኤል ፓርላማ ፈረሰ የእስራኤል ፓርላማ የማታ ማታ ከፈረሰ በኋላ አዲስ ምርጫ ላይ ነው ያሉት አሁን እስራኤል በአንድ በኩል የፓለስቲኒያን መንግስት አውሮፓ አውቆ በሌላ በኩል ደግሞ ካቱሻ ሮኬት የሚተኮስበት ነው ከዚህ ከሐማስ አካባቢ ማለት ነው በውስጥ ደግሞ እስራኤል ፓርላማውን አፍርሳ አዲስ ምርጫ ወደምታካሄድበት ሁኔታ ላይ ነው ያለችው ለመሆኑ በእስራኤል የፖለቲካ ምርጫዎቹ የፖለቲካ ትግሎቹ ውስጥ ኢትዮጵያዊ ድርሻው ምንድነው ኢትዮጵያዊ በተለይ ኢትዮጵያን ጂውሽ እንዴት ነው የሚረዱት የሚለው ነገር ነው እስኪ ከራብ ያፌት አለሙ ጋር ነው የምንወያየው ራብ ያፌት አለሙ ሰላም ተነስተልኝ ሰላም እንደምን አነህልኝ እንደምን አላችሁልኝ ደህና ነው እስኪ ራብ ያፌት አለሙ በቅድሚያ ማን ነው እስኪ ከዚህ እንጀምር እጥር ምጥን ባለች ኦኬ ራብ ያፌት አለሙ እዚህ ሀገር ወደ 34 አመት ሆኖኛል ከመጣሁኝ እዚህ ሀገር ወዲያው እንደመጣሁ እሺሊ ተዋርሸኒ በሂኖህ አለኝ ተዋርሸኒ በመዳይ ያሃዱት አለኝ እንደገና ደግሞ ተዋርሾን ሸሊ ዘአህ ሙስማህ ወደ በሃዳሳ እንካረም በነርሲንግ ነርስ ነኝ እዛ ባሻገር ከዚህ ሀገር ከመጣሁ ደክቼ ያልተሳተፍኩበት ህዝባዊ ትግል የለም ማንኛውንም የኢትዮጵያ ህዝብ ለማምጣትም ሆነ ከዚህ ሀገር ኑሯችን እንዲስተካከል ያልተሳተፍኩበት ትግል የለም ያ ሁላ ግን የማደርገው ከሙባን በይትናዱት ነው እኔው እንግዲህ ባጭር ህይወቴ 4 ልጆች አባት ነኝ ልጆቼ ሁሉም የተጨረሰው ትምህርት ጨርሰዋለኝ የመጨረሻው ብቻ ነው አሁን ዩኒቨርሲቲ የጀመረ የልጅም ሳታይ የምትቀር አይመስለኝም አሁን የልጅ አሉኝ ሁለት የመጀመሪያ ሴቶች ልጆች አግብተዋል ያገቡት አሽከናዚ ነው አዝ 3 አሽከናዚና ኢትዮጵያ የሆኑ ነኸዲም አሉኝ ዋው በጣም እድለኛ ነህ የልጅ አይተሃል ማለት ነው አንዷ እንዳውም የፊልም ዳይሬክተር መሰለችኝ አይደል አዎ አንዷ ኤስቴር አለሙ የፊልም ዳይሬክተር ነች አዎ ብዙ ተሰራለች በጣም ፋይል ናት ልክ ከአሜሪካ አባቷ ያገኘችው ነው መሰል በጣም አርጋንት እንዴ ከናቷም በልንጂ ምን ነው ከአባቷ ብቻል ከናቷም በልንጂ እንዴ ሊሆን ይችላል አባላ አባቷ በጣም ይሰራልና ከአንተ ወዲያ ሰው መጀመሪያ ራሱን ኦኬ ያፌት እስኪ ወደ እንትን እንሂድ በተለይ አሁን እስራኤል ፓርላማውን አፍርሳለች ወደ ምርጫ ነው አሁን የሚመጣው ፓርላማ ስንተኛው ፓርላማ መሆኑ ነው እንግዲህ ወደ 20ኛው ፓርላማ ነው ይሄ አሁን የሚመረጠው የ20ኛው ፓርላማ እስራኤል ከተቋቋመች 20ኛው ፓርላማ ይሆናል እንግዲህ በብዙ በ34 አመት ውስጥ ብዙ የፓርላማ ለውጦች ሲሆኑ እኔም ሆነ ሌሎች የኢትዮጵያ ይሁዲዎች ተሳትፈናል ነገር ግን በእነዚህ 34 አመት ውስጥ ስንኖር ቆይ መጀመሪያ ወደዛ ከመሄዳችን በፊት አድማጩ ግንዛቤ እንዲኖረው የእስራኤል ፖለቲካ የዴሞክራቲክ የሆነ የፓርላማ ዴሞክራሲ ነው የሚካሄደው ብዙ ጊዜ ኮሊሽን ነው የጥምር መንግስት ነውና ትንሽ ግንዛቤ እንዲኖረው ብዬ ነው ከበንጎሪዮን ጀምሮ እንዴት ነበር ታስታውሰዋል በንጎሪዮንም ሲጀምር በጥምር ነው ወደ ስለብቻው ነው እንዴት ነበር ትንሽ ግንዛቤ ነው ሰው ኦኬ በመጀመሪያ እስራኤል ስትቋቋም የመጀመሪያ መመሪያዋ ዲሞክራሲያዊ ይዘት እንዲሆንና ማንኛውም የፖለቲካ ፓርቲ አገሪቱን ማይጎዳ የፖለቲካ ፓርቲ ነፃ መወዳደር እንዲችል እንደ ህዝቡ ድጋፍ እንዲመረጥ ነው ከዛ በኋላ ብዙ ያገኘው ፓርቲ መንግስት ያቋቁማል መንግስት ብቻውን ሊያቋቋም ስለማይችል ሌሎችንም መጠመር አብሮ መጨመር ስላለበትኝ የጥምር መንግስት ይቋቋማልኝ ሁሉንም የሚያግባባ እና አገሪቱን ሊረዳ የሚችል ከሁሉም የተወጣጣ መመሪያ ያወጣሉ ማለት ነው ጥምር መንግስት ያወጡ ከዛ ጥምር መንግስት ከወጣ በኋላ ብዙ ፓርቲ ብዙ ድምጽ ያገኘው
እንትን ይሆናልኝ ሮሻ መምሽላ ወይም ጠቅላይ ሚኒስትር ይሆናልኝ ጠቅላይ ሚኒስትር ከሆነ በኋላ ከያንዳንዱ የጥምር መንግስት አባሎች የመጀመሪያው ሁለተኛው ሶስተኛው እንደ እንትኑ ስልጣን ይሰጣቸዋል እንደ ወንበር ብዛቱ አሁን እንደ ወንበር ብዛቱ ያንዳንዱ ፓርቲ የተወሰነ የሚኒስተርነት ስልጣን ይሰጣቸዋል አዝ ነገሩ 4 አመት ነው ያንዳንዱ መንግስት የተቋቋመው ለ4 አመት መሾም ነበረበት ግን በአለፉት 10 አመት ያላነሰ 4 አመት ጊዜ የቆየ መንግስት ብዙ ጊዜ የለም 3 አመት እንደቆዩ ይወድቃሉ እንደው ካለህበት አንተ በዚህ 30 አመት እስራኤል ሀገር ቆይተሃል በ30 አመት ውስጥ 4 አመቱን የጨረሰ እንደው ጠቅላይ ሚኒስትር አለ ባንተ ዘመን ነበር አንድ የማን ነው የራቢን መንግስት 4 አመት ጨርሷል 4 አመት ጨርሷል እሺ አዎ ከዛም ደግሞ የሻሮን መንግስትም 4 አመት ጨርሷል ከዛ በተረፈ ግን የለም ከዛ እነ ቤንጎሪዮን ጊዜ 4 አመት ጨርሷል እነ ቤንጎሪዮን የቤንጎሪዮን ጊዜ ዘሲፑራሄር የቤንጎሪዮን ጊዜ የሚስለ የሌበር ፓርቲው ብዙ ነው የነበረ ኃይሉ ብዙ ስለነበረ አዝ 4 አመት የመቆየቱ ኃይልም እንደዛው ነው የነበር እስከ 1970ዎቹ አካባቢው ምንያም ቤግን እስከመጣበት ድረስ ሌበር ነበር አዝ ሁሉ ጊዜ 4 አመት ነው የሚቆዩ ጋም ኃይላቸው ብዙ ነበር በ77 የመጀመሪያ ለውጥ ሆነና የሊኩድ ፓርቲ ወደ ስልጣን መጣ ስልጣን መጣ አዘ የሊኩድ ፓርቲ የተለያዩ ግሩፖችን ባንድ በማድረግ መንግስት አቋቋመ በግን እስከ 1980 ድረስ ኃይል ነበረው በ81 ወረደ በገዛጁ ወረደ ስልጣን ከበግን በኋላ ሻሚር መጣ ሻሚር ቆይ እዚህ ላይ በግን በስልጣኑ የወረደው የቤተሰብ ችግር ነው አይደል ባለቤቱ ስለሞተችበት ነው ኦኬ ግንዛቤ እንዲኖር ነው እሱ ነበር አባልጋም ተጨማሪ ከሚኒስትሮቹ ከሾማቸው ሚኒስተር አታለሉኝ ያልወሰንኩትን ያልሆነ ኢንፎርሜሽን ሰጥተው ውሳኔ ያልሆነው የዚህ የሊባኖስ ጦርነት ጉዳይ ያልሆነ ውሳኔ እንደወሰን አድርገውኛል በማለት በጣም አርጎ ተሰማው የህዝብ ተወካይ ነው ካሬል ሻሮን ጋር የነበረው ጉዳይ እና አላገለግልም በቀኝ እኔ ሰው እንደዚህ እንዲጎዳ በልቤ ስላልነበረ ናጥሮ ስላስፈጸማችሁ ብሎ በዛው እምቢ አለ ያ የብላክ ሴፕቴምበር የሚባለው በተለይ ሊባኖስ ላይ የተፈጠሩት ሁኔታዎች ነበር ኮሚቴ ተቋቁሞ ሻሮንን ለተወሰነ ጊዜ ግራና ቀኝ ሲያጣድፈው የነበሩት ሁኔታዎች ነበር ኦኬ ወደ ጥምር መንግስቱ ስንመጣ እስራኤል የጥምር መንግስት የጀመረችበት ጊዜ አሁን ብዙ ጊዜ በጥምር መንግስት ነው አይደል ናታንያሁ ከቤንጎሪዮን ቀጥሎ ረጅም እድሜ ያለው ጠቅላይ ሚኒስትር ነው ያም ሆኖ ግን የጥምር መንግስት ነው ሁሉ ጊዜ የጥምር መንግስት ነው አንድም ቀን እንትን ያለ ኃይል ያለ መንግስት አልተቋቋመም በርግጥ ያሁኑ በተለይ በመጨረሻውን ካልከኝ ኃይሉ አነስተኛ ስለነበረ ብዙ በጥምር መንግስቱ ብዙ ተሳታፊዎች ስለሆኑ ብዙ ተሳታፊ ሲሆን እያንዳንዱ ፍላጎቱ ብዙ ይሆናሉ በዚህ የተነሳ እድሜውም እንደዚሁ አነሰ በተለይ ላፒድ ያለው 19 ሲት ወንበር ሲኖረው የሊኩድ 20 ብቻ ነውና በአንድ ብርጭ አንድ ነው ብቻቸው ነበር እና ታዲያ እኔ በልባቸው እኔ ሆናለሁ የሚል ሁኔታ ስለተፈጠረ እነሆ በ2 አመት ውስጥ ሊወድቁና አሁን ወደ ምርጫ እንዲያገቡ አደረጉ ላፒድ ማለት ከዚህ በፊት አባቱ ጋዜጠኛ የነበረ ነፍሱን ይማረውና አንድ የፖለቲካ ፓርቲ መስርቶ ወንበሮች ካገኘ በኋላ ከአንድ ምርጫ ባሻገር ሊጓዝ ያልቻለ ነው አባቱ አንድ ጊዜ 15 አግኝቶ በመጨረሻ በጣም የወረደ ኃይል የፖለቲካ ፓርቲ ተፋቀ እንደዚህ አባቱ ተፋቀ አባቱ ፈንታ እሱ ገባ አሁንም የላፒድ ፓርቲ 19 ማግኘቱ መልካም ነው ምክንያቱም በጊዜው በነበረው የፖለቲካ እንቅስቃሴ በተለይ ተላላ አካባቢ ተዚል እንደሆነ ከፍተኛ የህዝባዊ ጥሪ ስለነበረ የወጣቱ እንቅስቃሴ የጦፈ ስለነበረ የወጣቱን ጥያቄ ይዞ ተነስታ አዚያ የተነሳው ሁሉ ችግራችን ይፈታል ከሚል አንፃር ላፒድ ያን ድምጽ አግኝቶ ነው ከፍተኛ ድምጽ በማግኘት 19 ወንበር አግኝቶ ተንተናለ ሆኖም ግን
በእነዚህ 2 አመቶች ውስጥ ላፒድ ብዙ ከፍተኛ ስራ ስላልሰራና ለብዙ ሰዎች አደርጋለሁ ያለውን ሁሉ ሳያደርግ ስለቀረ የኢኮኖሚ አመራሩ ደግሞ ከቢንያሚን ኔታንያሁ የተለየ ስላላደለ ሁለቱም በጣም አንድ አይነት የፖለቲካ ይዘትና አንድ አይነት የኢኮኖሚ አመራራቸው አንድ ስለሆነ እነሆ ሁለቱም ሳይግባቡና በመጨረሻ 2 አመት ውስጥ ብቻ ወደቁ። ጥሩ የእስራኤል አሁን 19ኛው የፖለቲካል ፓርቲ ማለትም ሀቨር ክነሴት ፈርሷል። የፈረሰበት ምክንያቱ ምን ስለሆነ ነው? ለምን ፈረሰ? እንዴት ፈረሰ? ከዛ በኋላስ ወዴት እየሄድን ነው የሚለውን ከራብ ያፌት አለሙ ጋር የምናደርገው ውይይት ይቀጥላል። ወደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ወደድኳ ፍቅርኩሽ የፈለገው ይምጣ የእስራኤል ፖለቲካም 19ኛው የሀቨር ክነሴት ማለትም ፓርላማ የፈለገው ይምጣ አይነት ነገር ነው የፈረሰው። በዚህ እንሄድና ከራብ ያፌት ጋራ የመጨረሻው 19ኛው የፖለቲካል ፓርቲ ማለትም ሀቨር ክነሴት እንዴት ፈረሰ? ለምን ፈረሰ? የፈረሰበት ዋናው ምክንያት በመጀመሪያም ቀደም እንደጀመርነው ሁሉ ላፒድ 19 ሊኩድ 20 ድምጽ ያላቸው ስለሆኑና ቤቢና ላፒድ አንደኛ አንድ አይነት የፖለቲካ ይዘት አላቸው። ሁለተኛ የኢኮኖሚ አመራራቸው የካፒታሊስት አመራር አንድ አይነት ነው ያላቸው። ከዛ ባሻገር ጋም የስልጣን ሽኩቻ አላቸው። በተለይም ችግሩን የመጨረሻ ሊያደርሰው የቻለ ላፒድ ለተወሰነው የህዝብ ክፍል ኤፌስ አኹዝ ማም እንዲሆን ብሎ አቀረበ። ቢንያሚን ኔታንያሁ ያን አልደገፈም ነበር። በዚህ የተነሳ ለመግባባቱ እየጦፈ ሄደ። በመጨረሻ እንዳየነው ወደቀ። ነገር ግን የሚገርምህ ያን ኤፌስ አኹዝ ብሎ ያስወደቃቸው ሁኔታ ቤቢ በሌላ መንገድ ቀይሮ አሁን ኤፌስ አኹዝ ለተወሰኑ የምግብ አይነቶች ኤፌስ አኹዝ እንዲሆን ማሳክናሳ እንዳይከፈል ማም እንዳይከፈል ሲል አሁን ራሱ አወጀ። ማኔን በመጀመሪያ ለምን እንትና ጋር አለመግባባት ፈጠረ። አሁን ፒቶም አላል ኤፌስ አኹዝ እንዲሆን አደረገ። ከዛ ባሻገር ከዛ በፊት ያከራክራቸው የነበረ ፒቶም አሁን ለመንግስት ብዙ ገንዘብ አለ እኔ ለየሹቪም ገንዘብ እንትን እንዲሰጥ ተደረገ። የደሞዝ ጭማሪ ፒቶም አሁን እንዲጨመር ነበር። ከዛ በፊት ግን ገንዘብ የለም እየተባለ ሰራተኛው ሁሉ ገንዘቡ እንዲወርድ ሁሉ ተደርጓለኝ። ሽማግሌው የለ ተወጣት ልጆች የለ ብዙ ነገር ወርዶ አሁን ግን ይሄኔ ቤቢ ለደሞዝም እንዲጨመር ለየሹቪምም ጋም ገንዘብ ለተለያየ ፕሮግራም እንዲሰጥ የለለ የነበረው እና ሀሸላሂ በእውነት የኤጎይዝም ካልሆነ በስተቀር እንዲያው ችግር ኑሮ አይደለም። በሁለቱም መካከል ከፍተኛ ኢጎይዝም ነበረባቸው። እኔ የሚል ኢጎይዝም ስለነበረ አሁን እዚህ ላይ ያፌት ማየው ምንድነው የእስራኤልን ፖለቲካ በፓርላማው ከፈረሰ በኋላ ከኢስታድሩት ከሰራተኛ ማህበር ጋር የእስራኤል ጠቅላይ ሚኒስትር ቁጭ ብሎ እነሱ የሚጠይቁት ወደ 5500 አይነት ሸቀል ነው። እሱ 5000 ይሆንላችሁ ነው። የደሞዝ ጭማሪ ጉዳይ ነው። ሌሎችም ይሄ ካልተጨመረ ግን ከዚህ ከጦርነቱ ከምኑም ጋር ሆኖ ላንዴም ለመጨረሻም ጊዜ ስራ አድማ እንደሚያደርጉ ነው ኢስታድሩት ይሄንን እየተናገረ ያለበት ሁኔታ ነው። በአንድ በኩል ከዚህ ከገንዘብ ሚኒስትሩ ጋር ያለ መግባባት እያለ ፓርላማው ፈርሶ የሊኩድ ፓርቲ በጃዙር ደግሞ እንደዚህ አይነቶችን ሁኔታዎች ሲያካሂድ የምታይበት ሁኔታዎች አሉ። ስለዚህ ፓርላማው የፈረሰው በኢጎይስቲክ የሆነ የራስ ወዳድነት ጉዳይ ነው ብለህ ነው የምትደመድበው አንተ? እንደዛ ነው የሚታየው። ጋም ግልጽ ነው። በትንሽ አለመግባባት ተጣሉ።
አሁን አለመግባባት የተጣሉበት ምክንያት ፒቶም ቤቢ አልሰጥም ያለው መንግስቱ ባለበት ጊዜ የለም ገንዘብ ያለውን አሁን ገንዘብ ኖረው እና ይሄ በርግጥ ሰራተኛው ደሞዙ ከፍ እንዲል በመሆኑ በጣም ጥሩ ቢሆንም ቅሉ ነገር ግን አሁን የተደረገው ምርጫ የኤጎይዝም ምርጫ የራስ ወደድነት ምርጫ እንጂ በእውነት ህብረተሰቡ አስፈላጊ ምርጫ ሆኖ አይደለም ምክንያቱም ምርጫ በሚሆንበት ጊዜ በብዙ ሺህ የሚቆጠር ገንዘብ አላገባብ ይፈሳል ይደፋል ማለት ነው እና በዚህም ሁኔታ ጥሩ ስራ አልተሰራም አባል እንዳልኩ የኤጎይዝም ጥያቄ ስለነበር ራሴ እኔ በልጥ የሚል ጥያቄ ስለነበር እነሆ ከምርጫ እንድንቆም ወይም በምርጫ እንድንነሳ አድርጎናል ዋናው ግን በእውነት ልጠይቅ የምፈልገው ህብረተሰባችን በእነዚህ አመቶች ወደዛ እንገባለን ቆይ ያፌት ወደኛ ወደ ኢትዮጵያ ማህበረሰብ እንገባለን መጀመሪያ እስኪ እዚህን የፖለቲካ በአየር ላይ የተንሳፈፈ ያለውን እንጨርስ ነው ለምሳሌ አሁን እንግዲህ በሁለት ነው የሚሰመረው አንደኛው ያው የኢሎኒ የሆነ የፖለቲካ ፓርቲ አለ ሰኩለር ማለት ነው ሌላው የሃይማኖት ግራና ቀኝ የሚባሉ ነገሮች አሉ አሁን በውስጣቸው ፖለቲካ ፓርቲ ራሱ እየተናጋ ነው ናታንያው ለምሳሌ አሁን የውስጡን ወደ ሁለት የሆኑ ተቃዋሚዎች መተውበታል እሱ ብቻ ሳይሆን ቴልአቪቭ ራሱ የሊኩድ ሄድኳርተር ላይ ናታንያሁ ራሱ የድርጅቱን ገንዘብ ለግል ፖለቲካ ውሎታል የሚለው እንደገና በግራ ክንፍ አካባቢ ላይ የምትመለከተው ሁሉም ለግላቸው ይዋሉት ነው የሚል ነው አሁን የ19ኛው መሰናበቻና የ20ኛው የፖለቲካ ፓርቲ መምጣት ነው ሁሉም ደግሞ በዚህ አካባቢ ነው ልክ እንደ ኢትዮጵያ ሰርካል አይደለም ያንዴ መሳቁን ወዳጅ የመፈለጉ ሁኔታዎቹ እየተካሄደ ነው የአረብ ፓርቲዎችም አንድ አይደለም አረብ እስራኤልን ፖለቲከኞች አሉ አንድ ያሉበት ግን የመሰባሰብ ሁኔታዎች አሉ የዚህ ነው ግን ለምሳሌ አሁን በቀኙና በግራው ለአንድ ቀኝና ግራ የሚባል አቦዳና ሊኩዶች ናቸው የሚሰመርበት ሃይማኖት የታወቀ ነው ልዩነታቸውና አንድ የሚያደርጋቸው ምንድነው የሚገርምህ ቀኝም ሆነ ግራ ዛሬ ኢዲዮሎጂ የሚያለያይ ትክክለኛ የሆነ ኢዲዮሎጂ ጎልቶ አይታይም ምክንያቱም የአቦዳም የሌበር ፓርቲም ሆነ የሊኩድ ፓርቲ በመጨረሻ አንድ አይነት ስራ ሲሰሩ እናያቸዋለን ይሄው ማለት ምንድነው ባለፈው በኢዲዮሎጂ የተነሳ የሊኩድ ፓርቲ አገር አይሸጥም በከንቱ የሚፍለጌታ አቦዳ ግን ወይም የሌበር ፓርቲ ግን አገር ይሸጣል የሚል ጥያቄ ነበር ግን በታሪክ ስንመለከት የሌበር ፓርቲ መሬት የሰጠበት ቀን አንድም ቀን የለም ነገር ግን የሊኩድ ፓርቲ ግን ሁሉችንም መሬት የሰጠ ታሪክ ስትመለከት አንደኛ ሲናይን የሰጠ የሊኩድ ፓርቲ ሁለተኛ እንትን ይሄ ማነው ስሙ በኢላት በኩል አለ አንድ አካባቢ ለግብጾች የሰጠ የሊኩድ ፓርቲ በሻሚር መንግስት ዘመን ከዛ ሄብሮንን የሊኩድ ፓርቲ ቤቢ ናታንያሁ ፈርሞ የሰጠ እና ስትመለከት ተግባራዊ ነገሮች የመሬት የመስጠት ጥያቄ አለመስጠት ጥያቄ የሚለው ከኢሉ ልዩነት ኢዲዮሎጂ ልዩነት እንዳለ ብሎ የሚታየው በፍጹም ዋጋ የሌለው ነው ምክንያቱም እንዳልኩ ብዙ ጊዜ የሊኩድ ፓርቲ ነው ሲሰጥ ያየነ እንጂ ሚፍለጌታ አቦዳ እስካሁን ሲሰጥ አላየንም ለምን ለምርጫው አላሸነፈም እንደዚህ ከሆነ ህብረተሰቡ ግን አሁንም ቢሆን የኦስሎ ስምምነት ተደረገ በተለይ ራቢን ነበር ነፍሱን ይማረውና ሽሞን ፔሬዝ ሆነው ከአረፋት ጋር ነው ኦስሎ ላይ ስምምነት የተደረገው ራቢን በጣም በሚያሳዝን ሁኔታ በተራራ ፀሐይ ተገደለ ከዛም በኋላ ሌበር ፓርቲ እንዳውም እያሽቆለቆለ የሄደበት ሁኔታ ነው የሚታየው እና የሌበር ፓርቲ ለህዝቡና መሬት የማይሰጥ ከሆነ ለምንድን ነው በምርጫ ላይ የተሸነፈ የመጣው ኦኬ የሌበር ፓርቲ እና የሊኩድ ፓርቲ ዝም ብለህ ስትመለከት መናገርና ማድረግ አንድ ሆኖ አይደለም ሌበር ፓርቲ ከአስቀድሞ ሊሆኑ የሚችሉ ነገሮችን ይናገራል በመጨረሻ የተናገራቸውን ተግባራዊ የሚያደርጋቸው የሊኩድ ፓርቲ ነው ሌላው ደግሞ የእስራኤል ህዝብ ይሄ አረቦች በሚያደርጉት ከፍተኛ ጉዳት የመረመረው እንትን የተጎዳ ስለሆነ አላ አይደለ የሊኩድ ፓርቲ መልስ ይሰጠናል ብሎ ያስባል ነገር ግን የሌበር ፓርቲም ተመሳሳይ ሁኔታዎች ነው የሚያደርግ የነበረ እና ህብረተሰቡ በተለይ ኤዶታ ሚዝራህ ባለፈው ጊዜ የሌበር ፓርቲ ብዙ ጊዜ ስልጣን በነበረበት ጊዜ በጣም ጎድቶናል ከሚል አንፃር
አላደለ የመበቀል ሁኔታዎች ስላሉ ኤዶታ ሚዝራህ የሌቨርን ፓርቲ ወይም የማዕራኽን ፓርቲ አይመርጥም። በዚህ የተነሳ ነው ዝቅተኛ ድምጽ ሊያመጡ የሚችሉ። ነገር ግን የሚያስገርም ሰራተኛውን ለመርዳት ሰራተኛውን ችግሩ ነፃ እንዲወጣ ከፍተኛ ትግል የሚያደርጉ ለስራ መፈለግ ጥያቄዎች ሁሉ መፍትሄ የሚፈልጉ ስራ የሌለውን ስራ እንዲፈልግ የሚያደርጉ የሰራተኛ ማህበር ስለሆነ ዋናው ተግባራቸው ሰራተኛውን ማደራጀት ነው። ይህን በኩል ከፍተኛ ተግባር ያደርጋሉ። ይህን የሂስታድሩት የነሱ ነው። የነሱ የሂስታድሩት ሰራተኛ ሲጎዳ ምናመለክተው ከስራ ሲባረር ሂስታድሩት ምናመለክተው ይሄ የሚፍለጌታ አቦዳ ሰዎች ናቸው። ምክንያቱም ለሰራተኛ ችግር መፍትሄ መፈለግ አለብን፣ ሰራተኛን ማደራጀት አለብን፣ ሰርቶ ደሃ መሆን የለበትም የሚሉ የሚፍለጌታ አቦዳ ሰዎች ነው። ባለፈው ትዝ ይልህ እንደሆነ ሸሌ አኺሞቪች ከሰራተኞች ቁመው አይታ ወዳው ለምን ይቆማሉ ከሚል አንፃር ለሰራተኞች ተቀምጠው መስራት አለባቸው በማለት በተለያዩ የሱቅ ቦታዎች ላይ ተቀምጠው እንዲሰሩ ህግ ያወጣች ሸሌ አኺሞቪች ናት። ሁላችንም እናውቀዋለን። እና ህብረተሰቡ ወደዛ የማያመርተው ከዛ አንፃር ነው። የኛን ህዝብ የተጠየቅ ለምንድን ነው የኛው ህዝብ ማይመርጥ ብለህ የጠየቅ እንደሆነ መልሱ ቀላል ነው። አንደኛ የኛ ህዝብ ስንመጣን አሁን በጊን ረድቶናል። ከዛም ሻሚር በግማሹ ረድቶናል። በተለይ ሻሚር ግልጽ ነው የፈለስ ሙራ ጥያቄ ችግር ላይ እንዲወድቅ ያደረገ ሻሚር መንግስት ነው። ሻሚር ይጫኑ አይጫኑ ተብሎ ሲጠየቅ አትጫኗቸው ገና ጥርት ብሎ ስላላደረገ አትጫኑ ብሎ ትእዛዝ የሰጠ ሻሚር ነው። ግን እዚህ ላይ ያፌት እዚህ ላይ ቆም እንበልና በወቅቱ አንተ ጠቅላይ ሚኒስትር ብትሆን ኖሮ ይሁዲ መሆን አለመሆናቸውን የማይታወቅ ግልጽ የሆነ መረጃ የሌለውን ሰው አብሮ ይሁዲ ነው ብሎ ታስጭን ነበር ወይ? አዎ ጥሩ ጥያቄ ናት በእውነት። አንደኛ እንደዛ እኔ እዛ ስልጣን በሆን እነማናቸው ይምጡ ብለው የሚጠይቁት ብዬ የራሴ እዝራሂም ከሆኑ የራሴን እዝራሂም መጠየቅ አለብኝ እንጂ የማውቃቸውን መጠየቅ የለብኝም። እነሱ እኮ የተደረገው ጥያቄ በዛ ጊዜ ማንን ጠየቁ? ህብረተሰቡን የማውቁ ህብረተሰቡን ኖ ያፌት ኖ ግልጽ አድርገነው አድምተነው እንዴ። አንደኛ በመጀመሪያ ደረጃ አይሁዳዊ የነበረው ቤተ እስራኤሉ ራሱን ጠብቆ ተለይቶ ይኖር የነበረ በመዝገብ ላይ የነበረ ነው አይደለም እንዴ? አለ ከዛ በኋላ ነው አይደለም የፈረስ ሙራ ምናምን የሚለው ጉዳይ የመጣው ርቆ የነበረ ምናምን። ስለዚህ እኔ ሻሚር የእስራኤል ጠቅላይ ሚኒስትርነቱ እንደ ህዝብ ጠባቂነቱ በዛ ላይ የምንሄድ አይመስለኝም። እኔ በመጀመሪያ ደረጃ ራሱ ኢትዮጵያዊው አንዱ ትልቁ ችግሩ ኢትዮጵያ ውስጥ የማየው ነገር እጣቱን ወደ ሌላ ይጠቁማል አለም እርስ በርሱ ለከለ ያረዳው ለከለ ያልበላም ይያለ ማጣጣ ውስጥ ያለበት ሁኔታዎች ናቸው አሉት። ለዚህ ያንን እንተውና ሻሚር ያንን የወሰነበትን ጉዳይ ሳይሆን መሄድ ያለብን ወደ ፖለቲካው እንምጣና የኢትዮጵያ ቤተ እስራኤል በእስራኤል አገር የሚኖረው ቤተ እስራኤል ለምንድነው የፖለቲካል ኮንሺየስ ሆነው አንድ የራሱን ጥቅም ሊያስጠብቅ ወደሚችል ድርጅት የማይሄደው? ለምሳሌ ፓርላማ የሚገቡትን ኢትዮጵያዊው መርጧቸው አይደለም እነሱ በሚያደርጉት ጥረትና ከሌላ ፓርቲ ጋር ነው። አቦዳም ከአቦዳ ጋር ነው፣ ከማንነስሟ ጋር ሆኖ ነው አይደለም። በአንድ ቦታ ላይ ተንጠልጥለው ነው እንጂ የሚገቡት የግልጽ የሆነ ነገር ነው። ኢትዮጵያዊ ለኔን ይመርጡኛል ለኔ ይሆኑልኛል ብሎ አይደለም። ግን እስከመቼ ነው? በላ በኩል በኢትዮጵያኖች አካባቢ የማየው በምርጫ አካባቢ የሆነ የፖለቲካል ፓርቲ ተደገፈና ያንን ድጋፍ ይዘ መሮጥ ትጀምራለህ። ይሄን ላረግልህ የሚለው ነገር። ለዚህ ይሄ ይመስለኛል ችግሩ ምንድነው? ለምንድነው ኢትዮጵያዊ ተሰባስቦ አንድ የሆነ ነገር የማያደርገው ነው ጥያቄው። ጥሩ ጥያቄ ነው። በመጀመሪያ የሻሚርን ሁኔታ ያነሳው ታሪክ ስለሆነ እንዳይረሳ ለማለት ነው። በእውነት ትክክለኛ የሆነ ታሪክ ነው። ከዛ ባሻገር ግን ኢትዮጵያ እዚህ ከገባን ደክተን 34 ግማሻችን የደረሰ ቢሆንም 30 ዓመት ብዙ ህዝብ ደርሷል እና ኮንሽስነታችን
የራሳችን ጥቅም ለመጠበቅ የምናደርገው ከፍተኛ ጥረት በጣም ደካማ ነው። ማይታማውን እናማለን፣ ማይደረገውን ይደረጋል ብለን እናደርጋለን። መደረግ ማይገባውን ስናደርግ እንገኛለን። እና በእውነት አሁን እዚህ ሀገር እስራኤል ሀገር ዘረኛ ነን ምናምን እያልን እንላለን። ለማሆን እውነት አይደለም። ጠንካራ ብንሆን እኛ የመጀመሪያ ከፍ የለም ያፌት ምን መሰለ አፍ ላይ ያለ አንደባበቅ መድሎ አለ የበለጠ ግን በእኛ አለ ሌላ ጉዳይ ነው። ለምን መሰለ ኖ ያፌት ምን መሰለ በውስጣዊና ውጫዊ ችግሮች አሉ። በእስራኤል ሀገሮች መድሎች በጣም አሉ። በመንግስት ደረጃ ዘረኝነት የለም። በኢንዲቪጁዋል ደረጃ ግን አለ። በሌላ በኩል ኢትዮጵያዊ ደግሞ ከፍተኛ ሆነ ደካማ ነው። አንደኛ ፍርሃትም አለው። ኮንሽስ የመሆን ሁኔታዎች የለም። ተማርኩ የሚለውም ተሰባስቦ አንድ ነገር አያመጣ። ምክንያቱም ምን መሰለ የውስጡንም የውጭውንም አንዱ የምናካክሰው ጉዳይ አይደለም። በውጭም ችግር አለ፣ በውስጥም ችግር አለ። ስለዚህ ሁለቱን ችግር ግን እንዴት አድርገን ነው መወጣት ያለበት? ግልጽ ያደረግነው ስንሄድ ነው መፍትሄ የምናመጣው በሚል ነው። ቀጥል። ትክክል እና የመጀመሪያ እውነት ነው። በጣም ፈሪዎች ነን፣ መደራጀት አንችልም። አፊሉ ህይወታችን ከስደተኞች የተሻለ አይደለም። የተሻለ ያላደለበት ምክንያት ከስደተኞች ልዩ የሚያደርገን ቱዳዞት ይችላል አለን እኛ እነሱ ቱዳዞት የላቸውም። ነገር ግን ያለንን ቱዳዞት ለጥቅም ታላዋል ነው ከነሱ የተሻለ ኑሮ አንኖርም ማለት ነው። ስለዚህ ህብረተሰባችን በዚህ 30 ዓመት መማር አልቻለም። አሁንም ቢሆን እንዲማር በዚህ አጋጣሚ ጥሪ ማቀርበው ሊጠቅመው የሚችለውን ነገር ማወቅና መደራጀት በአንድ ላይ ሆኖ መሄድና ጠንካራ ከመካከል ካለ ጠንካራውን ደግፎ በአንድ ላይ ሆኖ ጥቅም ያለው ነገሮችን መስራት የሚቻልበት መንገድ መፈለግ እጅግ አስፈላጊ ነው። አንድ ሰው የፓርላማ አባል መሆን የህብረተሰቡን ችግር ይፈታል ብሎ የሚያምኑ ካሉ ተሳስተዋል። አንድ ሰው የህብረተሰቡን ችግር ሊፈታ አይችልም። ነገር ግን ግሩፕ ሆኖ ከአንድ ፓርቲ ጠንካራ ብዙ ሆኖ ከገባና በዛ ፓርቲ በተለያየ ቦታዎች ከተቀመጠ የህብረተሰቡ ችግር የፓርቲው ችግር በመሆን ፓርቲው ያን ችግር የራሴ ብሎ ስለሚታገልለት በመጨረሻ መፍትሄ ሊገኝ የሚችልና ሁሉ ሊሰማው የሚችል በቴሌቪዥንም ሆነ በሬዲዮ ችግሮች በትክክለኛ እንዲታዩና መፍትሄ እንዲፈለግ የሚችለው በአንድ ላይ ሆነን በአንድ ፓርቲ ጠንካራ ሆነን ስንቀርብና ሲፈልጉና ነው እንጂ እኛ እንደዝም እሺ ሲሉና ሊኩድ እያልን ይሄድነ ሊኩድ እንትን እንላለን። የሚፈልገን ግን የለም። በመሸህ ኮላሻኒም ይሄን ሊኩድ እንላለን። ሊኩድ ግን አንድ ሰው ሲያወጣ አላየንም። ኖ የሱ ብቻ አይደለም እኮ ያፌት እኔ ሊኩድን ሌበር ፓርቲን ምንን የመውቀስና የመደገፍ ሁኔታ ሳይሆን እኔ የማየው አንተ ቤት ውስጥ እንግዳ ጠርተህ ከጓዳህ ምንም ከለለ ምንድነው የምታደርገው? እኛ ጋር ምን አለ ነው ጥያቄው። ሊኩድ እኮ አይደለም የሚተቸው እኛ አካባቢ ላይ ብትሄድ ኢቭን እኮ እኛ እንደመጣን አካባቢ ዛሬ 18 20 ዓመት እኮ አንዱ የሊኩድ ደጋፊ አንዱ የሌበር እስካሁንም አይነጋገሩም ማለት እኮ አንዳንድ ሰዎች አይደለም እንዴ ፖለቲካ ካልቸርም የለም እኮ የማይነጋገሩ ሰዎች አሉ እኮ ምን በድጋፍ ጥሩነቱ እግዚአብሔር ይመስገን እስራኤል ሀገር ነው ያለ ነው ምን እንደ አይነት ነገር የሚያመጣበይና የፖለቲካ ኮንሽስነስ የፖለቲካል ካልቸር ዲቨሎፕ አላደረገም። ለምሳሌ ምንድነው ዘመቻው እዚህ አካባቢ ላይ አዳራሽ ከፍትልሃለሁ ቤት ክነሴት ከፍትልሃለሁ ምናምን ትላለህ ገባ የለም እኮ ተሰጥቶ ምንም የተሰራ ነገር የለም። እኔ የምለው ወጣቱ ሽማግሌው ኦኬ ምንም ልትፈርድበት አትችልም። የቋንቋ ችግር አለ የጤንነት ችግር አለ እስከዚህ ደረጃ አድርሰዋል ሊፈርድባቸው አይደለም። ባሮጌትና በሽማግሌ ላይ መፍረድም ይቻላል። ወጣት ግን አውቃለሁ የሚለው ግን ምንም ሊያደርግ የሚችል አይደል የመሰባሰብ እንኳን ባህል የሌለው ነው አይደለም እንዴ የበለጠ ጋርዋ አሁን አንድ ዘፋኝ መጣ ሲል ግን ማአተንገፍግፎ ሲሄድ ተመለከተ አደባባይ አንድ ዘፋኝ መጣ ሲባልማ ሁሉ ነው ለራሱ ዕውቀት ግን እዛ ደረጃ ላይ ይሄ ማለት ምንድነው የተማረው በዩኒቨርሲቲ በኮሌጅ አካባቢ ትምህርቱን ከጨረሰ በኋላ ሚስት ያገባል ምን ያደርጋል በቃ የግል ህይወቱን ነው የሚቀጥለው ያለውን ድክመት ነው የሚቀጥለው እና በእውነት አንዱ ውድቀታችን ምናልባት ሌላው እናንተ ባላችሁበት የዜና ማሰራጫዎች አሉ ምን አደረጋችሁ በዜና ማሰራጫዎቹ ተጠቅማችሁበታል ምን ሆነ እስኪ እኔ ሆሸብ የዜና ማሰራጫዎቹ ዝም በየስመለከት በርግጥ ጥሩም ይሰሩ አሉ ጥሩም አይሰሩ አሉ ህብረተሰቡ ሐሳቡን አይሰጥም ሐሳቡን በሚገባ አያቀርብም ዝም ብሎ ለምሳሌ ያህል አንድ ፕሮግራም ይኖራል ያ ፕሮግራም በመሸሻና ሽለማ ሲታይ ለምንድነው አንድ ፕሮግራም በመሸሻና ሽለማ የሚታይበት ተብሎ የሚያነሳሰው የለም
ማትፈልገው ስታም ኦሬር የሚያደርግ የሆነ ፕሮግራም ሳይሆን ዝም ብሎ የጊዜ ማሳለፊያ ፕሮግራም ሲሆን ያ ፕሮግራም አንደኛ መንግስት ወጪ አድርጓል። ያ ወጪ የህዝብ ወጪ ተብሎ የተመደበ ነው እና እንደዛ ያለዎች ህዝባዊ ግልጋሎት መስጠት ሲገባው ህዝባዊ ግልጋሎት ሳይሰጥ ሲቀር ለማንኛውም እንትን የለም። ሌላው ደግሞ ብዙዎቻችን ደግሞ ጥቅም ጋር የታሰርነ ስለሆነ አንከራከርም ዝም ብለን ዝም ነው ምን እና በእውነት በዚህ በኩል ጋም የፖለቲካ እንቅስቃሴ የሚሳተፉ ሰዎች ያላቸውን ሐሳብ ማይናገሩ በመሆናቸው በጣም ያሳዝናል። ምክንያቱም ተተናገርነ ተተቃወምነ ነገ ዛማን ይሰጠኛል እንድናገር አደርገኝም ከሚል አንፃር ስተት ያያየነ ዝም ብለን አልፈን ሄዳ ለምን ተጣላዋለሁ ልደቴ ላይ አይመጣም ልጄ ልደቴ ላይ ሰርግ ላይ ቀብር ላይ አይመጣም ይላል። ብዲው እንደዛ ሁኔታም አለ። እኛም ታዲያማ እኛ ከላ ባንድ በኩል እኔ አንዳንድ ጊዜ ዝም በየስመለከት ሞትን የቀደስነ ይመስላል ከህይወት ሞትን የቀደስነ ይመስላል። በርግጥ በላላኻ ማለት ምንድነው ሞትን የቀደስነው? ኦኬ ህይወት አሁን ሰው በችግር ያለ ሲረዳዳ ብዙ ሲረዳዳ አታየው። ከዚህ ዓለም ሲለይ ግን እንዲያው ኩላ መጥቶ ወድለቅሰው ምን መሆን ምን አላረ ጅው ሲል አያለው። ነገር ግን ይሄ ሰውዬ ሳይሞት ከፍተኛ ችግር ሳለው አንድም ሰው አረዳው። ከዛ ባሻገር ጋም ሰው ሲሞት ከብት ያገርማት ፍየል በጉ ከብቱ ቢታረደው ለምኑ ነው? ነፍሱን ተመልሰዋለህ ወይንስ ለነፍስ ተብሎ ነው? ነፍስ እንደሆነ ያን ሁሉ አትፈልግም። ነፍስ የምትፈልገው መልካም ስራ የጽድቅ ስራ መስራት ነው እንጂ ያን ያህል የሚበላ ለሰው ያቀረብክ ምን ያህል ብራ እንደጠጣህ አይደለም የነፍስ ጥያቄ። ያ አጣመን እና ዝም እየተመለከተው አንዳንዴ በዚህም ነው ሞትን የቀደስነን መስላለን ይመላል። ትልቅ አባባል ነው። ሞትን የቀደስነ ይመስላል ነው። በሌላ በኩል ግልጽነት የለም፣ ፍርሃት አለ፣ የተሸፋፈነ ሁኔታዎች ናቸው። ይሄን ያለኝ እኮ ይሄን ሊለኝ ፈልጎ ነው የሚል ይዘናቸው የመጣናቸው በጎ ያልሆኑ ነገሮች አሉ። በጎ የሆኑ ነገሮች አሉ። በጎ የሆኑና በጎ ያልሆኑትን ለይቶ የማወቁ ጉዳይ በጣም ይሉኝታ የሚያጠቃው ህብረተሰብ ነው። ይሄ በሌላ በኩል ደግሞ ምን አገባኝ እኔ ከሞቱ ሰርዶ ማይብቀል የሚባሉ አባባሎች አሉና በጣም ኢንዲቪጁዋሊስት የሆነ ግለሰባዊ የሆነ ነው። በመሰረቱ በእስራኤላዊነት ያው አንተም ራብነህ እንደምታውቀው የመጀመሪያ ደረጃ ሙሴኮ የንጉስ ዘር አይሁን እንጂ እኮ በንጉስ ቤተ መንግስት ውስጥ እኮ ልጅ ሆኖ ያደገ ነው አይደለም እንዴ? ናስቴር ሌሎችም እና እስራኤላዊ በቶራም ላይ እኮ ለሌላውም ህዝብ አብረህ የመቆም ሁኔታዎች ናቸው አይደለም እንዴ? ትልቁ ነገር ተልእኮ ይሄ ነው። እስራኤል ኤል ነው አይደለም እንዴ? ምንም ራብ ባልሆነም ያው ዋናው ምክንያት ጠንካራነቱና ደፋርነቱ ነው። ታዲያ እናንተም ማስተምሩ አምል ራብ ምንድነው መሰለ አንደኛ እምል ትምርቱም የደረሰ አይመስለኝም። እኔ አንድ ራብ ኢንተርቪው ሳደርገው ከጀሩሳሌም አንድ ያለኝ ነገር አለና ይድራል ለ5 ለ6 ዓመት እና አንድ በጣም የሚያስገርም ነገር የነገረኝ ስንድራቸው አለ ሄደው የሚገቡበትን ቤት እንኳን አውቁትም አለኝ። ብለው ይሄ ኢንፋቹዌሽን ያለ አይደለም እንደው እፍፍ የሆነ እንደው አየው ወደደች ነው እንጂ ፕላን የሌለው ነገር ነውና ፕላን እንዲኖረው እንዴት ነው ጥሩ አባቶች ያላቸው ልጆች እንዴት የታደሉ ናቸው ነው። በእስራኤል ራባናቶቹ ትልልቅ አስተማሪዎቹ ምንድነው ለልጅ ልጆቻቸው ነገ የሚሆነው አይደለም ራብ ከሌ ራብ አቂባ ራብ ምናምን የሚባለው እኮ ተማሪዎቻቸውን ሰብስበው ከፈጣሪያቸው ጋር ያለው ግንኙነት ብቻ ሳይሆን በዚህ ዓለም ላይ እንዴት መኖር እንዳለባቸው ፕላን አይደለም እንዴ? ፕላን አድርገው አዘጋጅተው ሐኑካ ለምሳሌ ፕላን ነው። ለአንድ ቀን የነበረው ለ8 ቀን የነበረው መብራት ማለት ፕላን ነው የምትማረው አይደለም እንዴ? እንዴ አይነት ነገሮች መማር እንደማያስፈልገው ቀላል ጉዞ አይደለም። ኢትዮጵያዊ ወደ እስራኤል ሀገር የመጣው እስራኤል ሀገር በርግጥ አብዛኛው የመጣበት ስራ የለም ብሎ ምን አድርጎ ብዙ ነገሮች አሉ። ወጣቱ ግን እንደዛ አይደለም። ለዚህ ይሄንን ማስተማር እንደማያስፈልግ መወያየት እንደማያስፈልግ በተለይም በባምቻ በጋብቻ በይሉኝታ በጣም የተጠቃ ማህበረሰብ ነው አይመስልም? ትክክል ነው። ይሄንን ለመቀየር ጊዜ ይወስድብናል። ነገር ግን አይሰማንም ብሎ ዝም ማለት የለብንም እና በእውነት አሁን ይሄን በመለከት ጉዳይ በተለይ መለወጥ አለብን። ሐሳባችንን መቀየር አለብን። የምናምነው መናገር አለብን። እንዲያው እውር ይመስል ባንድ መንገድ ዝም ብለን እንደከብት አንነዳ ከሚል የተወሰነ ቅውጻት ሽኑይ ብለን ጠርተን አሁን ምን ወያይ ቅውጻ አለና ቅውጻት ሽኑይ ባዛ ቅውጻት ሽኑይ ምንድነው የምናደርገው? በወር በሁለት ወር አንድ ጊዜ እንገናኝና ምን መደረግ አለበት? አሁን ለምሳሌ ምርጫውን በመለከት ምን ማድረግ አለብን?
እንዴት እንደው ዝም ብለን እንዳለፈው ሂደን ገሌ ምረጥ ብለን ልንል ነው ወይንስ ራሳችን መልካም አስተሳሰብ ልንፈጥር ነው ከሚል አሁን በውይይት ላይ ነው ያለነው። እንዴት ማድረግ እንዳለብን ህብረተሰቡ ምን ማድረግ ምናገር አለብን። እንደ ሁሉ ጊዜው ገሌ ምረጥ አትምረጥ 50 ሸቀል ሲሰጠው ሊመርጥ የሄደውን ትቶ በ50 ሸቀል የሚገዛውን ሰው ምን ማለት አለብን? ይሄንን ሁኔታዎች ሁሉ እዚህ ላይ ያፈይት ምንድነው መሰለ ፖለቲካ ጥቅም ነው። እኔ አንዳንድ ጊዜ መሰለ ገንዘብ ከሰጠው ይመርጣል። ምን እኮ ሀገሩ ጠባቂ ለደህንነት አለ፣ መከላከያ አለ፣ ኩፓት ኮሊማ አለ፣ ሁሉ ነገር አለው በመንግስት አይደለም እንዴ? ይሄንን ከመረጥከኝ ይሄን ያህል ገንዘብ ከፍላለሁ ካለው እኮ ወንጀል አይመስለኝም በምዕራብ ሀገር አይደለም። ወንጀል እኮ አይደለም። ያቱም ኩፓት ኮሊማ ማንም የሚከፍልለት የለም። በመንግስት ኩፓት ኮሊማ አለ። የሥራ ጉዳይ የራሱ ነው። ገብቷል። ፖለቲካ ጥቅም ነው። የለት በለት ላይ ያላለ ህይወት ውስጥ መፍትሄ መፈለግ ነው። ዳር ድንበር ለመጠበቅ የራሷ መከላከያ አላት አይደል? እንደዚህ ነው ችግሩ በ100 ሸቀልና በ50 ሸቀል የ4 ዓመት ዕዳ መፍጠር ትክክል ነው ብዬ አላምንም። ምክንያቱም አሁን እንዳልኩ ገንዘብ ታገኘው ምንም አይደለም በማለት ባንድ ላይ ሆነን ሊጠቅመን የሚችል ነው። እኔ አይደለም የምለው ሰውየው የመረጠው ነው። እኔ አይደለም እኔ ማለት ሳይሆን ሰዎች እንደዚህ ብለው የሚያስቡ ሰዎች እንዳሉ ስላሉ እንደዚህ ነው የሚሉ እንደዚህ ነው የሚሉ እና ያና አስተሳሰብ በ50 ሸቀል በ100 ሸቀል የ4 ዓመት ዕዳ ፈጠርነ ማለት ነው። እና ይሄንን አስቀድሞ ህብረተሰቡ እንዲያውቅና 50 እና 4 ሸቀል ሳያስብ በአጠቃላይ ያለንን ህብረተሰባዊ ችግር እንዴት እንፍታው? የኔ ችግር እኮ ከህብረተሰቡ ችግር አንዱ አብሮ ስላለ ሲፈታ የሁሉ የኔ ማብሮ ተጨባጭ አድርገው እስኪ ራብ ተጨባጭ አድርገውና በአሁኑ 19ኛ ምርጫ እንግዲህ ወደ 20ኛው እየገባን ነው። በአሁኑ ለኢትዮጵያዊ ምንድነው ማድረግ ያለበት? ማንን ነው? ምርጫው እኮ ደርሷል። በቃ እኮ በወራት ነው የሚቆጠረው። ማንን ነው መምረጥ ያለበት? እንዴት ነው መምረጥስ ያለበት? ባንተ ሐሳብ አእምሮስ ምንድነው ያለው? የኔ እንደማስበው ለብዙዎቹ የምነግራቸውና የምላቸው አፓም ዝም ብለን ሄደን እንደሁሉ ዝም ብሎ መረጣ ብለን አንመርጥም። ባንድ ላይ ሆነን አጠናክረን የሚፈልገን ፓርቲ ለምሳሌ እንዘሊኩድ እንዘሚፍለጌታ ቦዳ ወይም እንዘንትን ይሄን እኒህ ነገሮች አሉ። ለምሳሌ ያህል ብዙ ቤተሰቦች ተለይተው ወገኖቻቸው ተለይተው ልዩነት ተደርጎባቸው የሚሰቃዩ ሰዎች አሉ። እነሱ እንዲመጡ ካስፈለገ እነዚህ ሰዎች ከመጡ አንተ ተደገፍነህ እነዚህን ሰዎች በግል እነዚህ ሰዎች እንዲመጡ ታደርጋለህ አደርጋለሁ ብሎ ሲወስን አዚህ ጥቅም ማግኘታችን ነው። አንድ ሁለተኛ የቤት የእንትን ለምሳሌ ያህል የቤት ችግርም ሆነ የሁሉ የህብረተሰቡ ነው የደሞዝ ችግርም ሆነ እነዚህ ሁለት መታየት አለባቸው። ሌላም ባሻገር የፓርላማ አባልነት ብቻ ሳይሆን በተለያዩ መንግስታዊ ተቋሞች የተወሰኑ የተማሩ ኃይሎች ትላንት አይታቸዋል። ብዙ የተማረ ኃይል አለን። ከዛ ውስጥ ጠንካራ በሆኑ በመንግስታዊ ተቋሞች ውስጥ ገብተው ራሳቸውንም ሊረዱ መንግስትንም ሊረዱ የሚችሉ ሰዎች እንዲኖሩ ነው ያስፈልጋል። ይህን ለማድረግ እኛ በእውነት የምጠይቀው ህብረተሰቡን ዛሬ ዝም ብላችሁ እንዳለፈው አትሂዱት ገሌንም ብላችሁ ኤላ መደራጀትና ባንድ ላይ ሆኖ ማሰብና መፍትሄ መፈለግ ነው ከሚል እንወያያለን። አኒ ሚካቬሽ ዘበቃሮቭ ናሲያ ማክሻባ ብዙ በንታይም የሚጠይቁና ምረጡ ይያሉ የሚጠይቁ ሰው ኃይሎች ያመለክታሉ የሚነግሩ አሉ እና አሁን ምናደርገው ውይይት እናደርጋለን። እንዲህ ያለ ሚፍላጋ ይሄን አደርጋለሁ ካለ በተለይ የተወሰኑ ችግሮች አሉና በጣም አርጎ የሚያስቸግር ለምሳሌ ያህል የቤት ክራይና የቤት ችግር የቤት ክራይ ልጆች ይጋባሉ። ቅድም እንዳልከው አንድ ባለ ሚስት ያገባል። ካገባ በኋላ ከቤት የሚከራየው ዋጋ ውድ ስለሆነ ምን ያደርጋል? ከወላጆቹ ነው የሚኖር። በመት ይሄ እንደ ስንት ጊዜ ወላጆች ሽማግሎች ጋር እኖራለሁ። ጥሩ ራብ ያፌት እንግዲህ ሰዓቱም እየተጠቃለነ በጣም ጥሩ ነው። አሁንም 30 ዓመት በውይይትና በመረዳት ላይ ነው። ለማናቸውም ግን ለኢትዮጵያኖች ፖለቲካና ፖለቲከኞች አንድ ትልቅ ኮርስ መሰጠት ያለበት ይመስለኛል። አይመስልም?
በዚህ ተግባባል ትምርቱ ከመወያየቱ በፊት አሁን አንድነት ጥያቄ አለ አንድኑን ይባላል ግን አንድ ሊሆን አይችልም እኔ እንደሚመስለኝ ግን ፖለቲካ ምን እንደሆነ የፖለቲካ ሰዎች እንዴት ሊመጡ እንደሚችል ያገሪቷን ታሪክ መረዳት ያለባቸው ይሄንን ትጥቅና ስንቅ ይዞ ነው ወደዛ መሄድ አሁንም ግን ጥረታችሁ ጥሩ ነው በሌላ ጊዜ እስከምንገናኝ ድረስ ራብ ያፌት አለሙ እግዚአብሔር አመሰግናለሁ በጣም አመሰግናለሁ ሃኑካ ሳሚያ በእውነት በሚቀጥለው ጊዜ በሰፊን ወያለ በጣም አመሰግናለሁ ሰሚ በከበይ ቆሚያለው ከበርሽ ማሮ ሲመሽ ወደ ማታ አቤት ያንቺ ፍቅር ሲበረታ ሲመሽ ወደ ማታ አቤት ያንቺ ፍቅር ሲበረታ ሲመሽ ወደ ማታ በከበይ ሲቀረብ ክራር ሲመታ ሲመሽ ወደ ማታ